በዘመናዊ የጦርነት ጥበብና በወታደራዊ ቴክኖሎጂ ምጥቀት ውስጥ የዓለምን የኃይል ሚዛን በአንድ ጀንበር ሊለውጡ የሚችሉ ጥቂት መሳሪያዎች አሉ። ከእነዚህ መካከል በምዕራባውያን ዘንድ የኤስ-26 ስቶን በሚል መጠሪያ የሚታወቀውና በሩሲያ ምድር የበቀለው ኢስካንደር ሚሳኤል ግንባር ቀደሙን ስፍራ ይዛል። ይህ ሚሳኤል ዝም ብሎ የብረት ክምር ሳይሆን የሩሲያ ወታደራዊ ጡንቻ ምልክት፣ የምዕራባውያን መከላከያ ጋሻዎች ትልቁ ራስ ምታትና የኔቶ እንቅልፍ ነሺ መቅሰፍት ሆኖ ብቅ ብሏል። የዛሬው ትንታኔያችንም ይህ በማይታይ ፍጥነት ሰማይን ሰንጥቆ የሚጓዘው ገዳይ መሳሪያ እንዴት እንደተቀረጸ፣ በዩክሬን ጦርነት ውስጥ ምድርን እያንቀጠቀጠ ያለበትን አሰቃቂ መንገድና በዋሽንግተንና በብራሰልስ ቤተ መንግስታት ውስጥ የፈጠረውን ከፍተኛ ድንጋጤ በዝርዝር የሚዳስስ ነው። የኢስካንደር ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1990ዎቹ አጋማሽ ሩሲያ በነበሩባት ዓለም አቀፍ የጦር መሳሪያ ገደቦች ምክንያት ኦካ ኤስ-23 ስፓይደር የተባለውን ሚሳኤል እንድታስወግድ በተገደደችበት ወቅት ነው። የሩሲያ መሐንዲሶች በፕሮጀክት ቴንደር ስም በሚስጥር የጀመሩት ይህ ሥራ ዓላማው ማንኛውንም አይነት ዘመናዊ የአየር መከላከያ ጥሶ መግባት የሚችል የማይጨበጥ ሚሳኤል መፍጠር ነበረ። በኮሎምና የምህንድስና ዲዛይን ቢሮ እጅ የተገነባው ይህ ኢስካንደር እንደ አውሮፓውያን አቆጣጠር በ2018 የሩሲያ ምድር ጦር ሙሉ በሙሉ በዚህ መሳሪያ እንዲታጠቅ መደረጉ ሩሲያ ለዚህ መሳሪያ የሰጠችውን ታላቅ ዋጋ ያሳያል። ይህ ሚሳኤል በወረቀት ላይ አጭር ርቀት ተወርጓሪ ቢባልም በተግባር ግን ያለው አቅምና የጥፋት ስፋት ከአህጉር አቋራጭ ሚሳኤሎች ጋር የሚወዳደር ግዝፈት አለው። የኢስካንደር ኤም ቴክኒካዊ ብቃት ሲነሳ ማንኛውንም ወታደራዊ ባለሙያ በድንጋጤ የሚያፈዝ ነው። ይህ ሚሳኤል ጠንካራ ነዳጅ የሚጠቀምና በአንድ ደረጃ የሚጎነጨፍ ሲሆን በጉዞው በሙሉ በኮምፒውተር ቁጥጥር ስር ነው። እጅግ አስገራሚው ነገር ደግሞ የጉዞ መስመሩ እንደ ተራ ሚሳኤሎች በግማሽ ገብ የሚመራ ለመሆኑ ነው። ይልቁንም ኢስካንደር በሰማይ ላይ እንደ እባብ እየተጠማዘዘ አቅጣጫውን በየሰኮንዱ እየቀያየረና የራዳር መረቦችን እያታለለ ይጓዛል። ሚሳኤሉ ከፍ ብሎ እስከ 50 ኪሎ ሜትር ከፍታ ድረስ በመውጣት ወደ ኢላማው ሲቃረብ ደግሞ በሰዓት እስከ 60ና 70 ማክ ወይም ከድምፅ ፍጥነት በ6 እጥፍ በላይ በሆነ ፍጥነት ቁልቁል ይተኮሳል። እንዲህ ያለውን ፍጥነትና እንቅስቃሴ ማንኛውም የአሜሪካ ፓትሪዮት ወይም የኔቶ መከላከያ ስርዓት ሊመክቱም ሆነ ሊመቱ አይችልም። በዩክሬን ጦርነት ውስጥ ሩሲያ ኢስካንደርን እንደ ቀዶ ጥገና መሳሪያ ወይም ሰርጂካል ቱል ነው እየተጠቀመችበት ያለችው። ጦርነቱ ከተጀመረ ወዲህ ሩሲያ በመቶዎች የሚቆጠሩ የኢስካንደር ሚሳኤሎችን በዩክሬን ስልታዊ ቦታዎች ላይ አዝንባለች። የዩክሬን የጦር እዝ ማዕከላት፣ የኮሚኒኬሽን መስመሮች፣ የአየር ኃይል ማረፊያዎችና የጦር መሳሪያ ግምጃ ቤቶች የዚህ ሚሳኤል ቀጥተኛ ሰለባ ሆኗል። ሚሳኤሉ ያለው ትክክለኛነት እጅግ የሚገርም ነው። ከ400 ኪሎ ሜትር ርቀት ተኩሶ ከ5 እስከ 7 ሜትር ባለው ጠባብ ክልል ውስጥ ኢላማውን የመምታት ብቃት አለው። ይህ ማለት ከአንድ ትልቅ ከተማ ማዶ ሆኖ የአንድን ሕንፃ መስኮት ለይቶ የመምታት ያህል ጥበብ ነው። የኢስካንደር አስፈሪነት የሚመነጨው ደግሞ ከሚሸከመው የጥፋት ጭነት ወይም ዋርሄድ ነው። ይህ ሚሳኤል የክላስተር ቦምቦችን፣ ከፍተኛ ፍንዳታ ያላቸውን ቁሳቁሶች፣ አልፎ ተርፎም የምድር ውስጥ ምሽጎችን ሰብሮ የሚገባ ፔኔትሬሽን ጭነቶችን መሸከም ይችላል። ከሁሉም በላይ ግን ኢስካንደር ታክቲካዊ የኒውክሌር አረሮችን የመሸከም አቅም አለው። ይህ መረጃ ነው ምዕራባውያንን ከምንም በላይ በስጋት ይናጣቸው። ሩሲያ ይህንን ሚሳኤል ወደ ፖላንድና ሊቱዌኒያ ድንበር አቅራቢያ በምትገኘው ከሌኒንግራድ ግዛቷ ውስጥ ማሰማራቷ መላውን አውሮፓን በኒውክሌር ዛቻ ስር እንዲወድቅ አድርጎታል። ፕሬዚዳንት ፑቲን ኢስካንደርን እንደ ዋነኛ የመከላከያ ጋሻና የማጥቂያ ሰይፍ እየተጠቀሙበት ሲሆን የኔቶ ሀገራት ግን ይህንን መሳሪያ ለመመከት የሚያስችል አስተማማኝ ቴክኖሎጂ ገና አላገኙም። ሚሳኤሉን የሚሸክሙ ተሽከርካሪ ራሱ ሌላው የቴክኖሎጂ ተአምር ነው። 8 ጎማ ያለውና በማንኛውም አስቸጋሪ መሬት ላይ የመጓዝ አቅም ያለው ወይም ግዙፍ የጭነት መኪና 2 የኢስካንደር ሚሳኤሎችን ተሸክሞ ይጓዛል። ይህ ተሽከርካሪ በአንድ ጫካ ውስጥ ተደብቆ ቆይቶ ትዕዛዝ ሲደርሰው በ8 ደቂቃ ውስጥ ሚሳኤሉን አቁሞ ተኩሶ የመሰወር ብቃት አለው። ሚሳኤሉ ከተኮሰ በኋላ ተሽከርካሪው ወዲያውኑ ቦታውን በመልቀቅ ወደ ሌላ መደበቂያ ስለመሄድ የጠላት አውሮፕላኖች ወይም ሳተላይቶች ሊመቱት አይችሉም። የተንቀሳቃሽነቱም ኢስካንደርን በማንኛውም የአየር ሁኔታና ወቅት ውስጥ የማይደፈር አድርጎታል። በዩክሬን ምድር የታዩት የኢስካንደር ጥቃቶች ምሳሌዎችም የጦርነት ታሪክን ቀይረዋል። ለምሳሌ የዩክሬን የጦር መኮንኖች ስብሰባ ያደረጉ ባሉበት ወቅትም በድንገት ከሰማይ የወረደው የኢስካንደር ሚሳኤል ሕንፃውንና በውስጡ የነበሩትን ከፍተኛ አመራሮች በአንድ ጀንበር አመድ አድርጓቸዋል። የዩክሬን የአየር መከላከያ ስርዓቶች ሚሳኤሉ መምጣቱን እንኳ ሳያውቁ ጥፋቱ ደርሶ ማየታቸው የተለመደ ሆኗል። የሆነበት ምክንያትም ሚሳኤሉ በጉዞ ወቅት የሚጠቀምበት ስጉር ቴክኖሎጂና ራዳርን የማሳሳት ዘዴ በመኖሩ ነው። ሩሲያ ይህንን ሚሳኤል በቤላሩስ ምድር ላይ ማሰማራቷ የቀጠናውን የደህንነት ስጋት ወደ ከፍተኛ ደረጃ አውጥቶታል። የቤላሩስ ፕሬዚዳንት አሌክሳንደር ሉካሼንኮ የኢስካንደር ሚሳኤሎች በሀገራቸው መኖራቸውን በኩራት መግለጻቸው ለምዕራባውያን የተላከ የጦርነት ነጋሪት ነው። የሚገርመው ደግሞ የኢስካንደር ተጽዕኖ ከአውሮፓም አልፎ እስከ እስያ ድረስ መዝለቁ ነው።
እንደ አውሮፓውያን አቆጣጠር በ2018 በሰሜን ኮሪያ በተካሄደው ወታደራዊ ትርኢት ላይ ከኢስካንደር ኤም ጋር ፍጹም የሚመሳሰሉ ሚሳኤሎች መታየታቸው ሩሲያ ይህንን ቴክኖሎጂ ለወዳጆቿ ያካፈለች መሆኑን አሊያም ሌሎች ሀገራት ይህንን ጥበብ ለመቅዳት እየጣሩ መሆኑን ያሳያል። ሩሲያ ኢስካንደር ኤ የተባለውንና መጠነኛ አቅም ያለው ስሪት ለውጭ ሀገራት እየሸጠች ቢሆንም እጅግ አደገኛውና የኒውክሌር አቅም ያለው ኢስካንደር ኤም ግን ለገዛ ጦር ኃይሏ ብቻ ያስቀመጠችው ሚስጥራዊ መሳሪያ ነው። ምዕራቢያንም ለምን ይህንን ያህል ይፈራሉ የሚለው ጥያቄ መልሱ ቀላል ነው። ኢስካንደር የነቱን የደህንነት መዋቅር አሮጌ ወይም ደካማ አድርጎታል። አሜሪካ በቢሊዮን የሚቆጠር ዶላር አፈሳ የገነባቸው የሚሳኤል መከላከያ ጋሻዎች በኢስካንደር ፊት እንደ ሕፃን ልጅ አሻንጉሊት ሆኗል። ሚሳኤሉ አቅጣጫውን እየቀያየረ በሰዓት 7000 ኪሎ ሜትር በላይ ሲጓዝ እሱን ለመጥለፍ መሞከር እንደ መብረቅ ያለን ብርሃን በእጅ ለመያዝ የመሞከር ያህል ከንቱ ጥረት ነው። በተጨማሪም ኢስካንደር የአይኤንኤፍ የተባለውን የኒውክሌር ቁጥጥር ስምምነት ጥሷል በሚል አሜሪካ ስምምነቱን እንድታቋርጥ ምክንያት ሆኗል። ሩሲያ የሚሳኤል ርቀቱ 500 ኪሎ ሜትር ደርሳል መባሉን ባትቀበልም የምዕራቢያን የስለላ ድርጅቶች ግን ሚሳኤሉ ከዛ በላይ የመጓዝ አቅም እንዳለው በጽኑ ያምናሉ። በአጠቃላይ ኢስካንደር ኤም የሩሲያ ወደፊት ወታደራዊ የበላይነት ዋስትና ሆኖ ቀርበዋል። ይህ ሚሳኤል በዩክሬን ምድር እያሳየ ያለው አጥፊነት ለኔቶ ሀገራት ትልቅ ማስጠንቀቂያ ነው። ሩሲያ ይህን መሳሪያ በየጊዜው አዳዲስ የሚሳኤል አይነቶችን በመጨመር እያዘመነችው ሲሆን ይህም የጠላቶቿን ስጋት ይበልጥ ያባብሰዋል። ኢስካንደር ዝም ብሎ መሳሪያ አይደለም። እሱ የሩሲያ የጥፋት ሰይፍ፣ የምዕራቢያን የፍርሃት ምንጭና የዘመናዊ ጦርነት ንጉሥ ነው። ይህ የብረት ተራራ አንዴ ከቲኢኤል ተሽከርካሪው ላይ ተነስቶ ሰማዩን መቅደድ ከጀመረ ውጤቱ አመድና ፍርስራሽ ብቻ መሆኑን ዓለም በሚገባ ተረድታለች። የኢስካንደር ዘመን የፍርሃትና የውጥረት ዘመን ሆኖ ቀጥሏል። ሩሲያም በዚህ መሳሪያ አማካኝነት የዓለምን የጂኦፖለቲካ ካርታ በራሷ ፍላጎት እየሳለች ትገኛለች። ምዕራቢያንም አሁንም አይናቸውን ወደ ሰማይ ሰቅለው ያ የማይጨበጠውና ገዳዩ ኢስካንደር መቼ ይወረር ይሆን በሚል ስጋት ውስጥ ሆነው ሌት ተቀን ይተክዛሉ። ከዚህ ቀደም ከገለጽናቸው ቴክኒካዊ ገጽታዎች ባሻገርም የኢስካንደር ኤም ሚሳኤል በጦር ሜዳ ላይ የሚያሳየው ልዩና ምስጢራዊ ችሎታ ነው ምዕራቢያንን እንቅልፍ የነሳቸው። ይህ ሚሳኤል ዝም ብሎ የሚወረወር የብረት ዘንግ አይደለም። ይልቁንም በውስጡ ሰው ሰራሽ አእምሮ የተገጠመለትና የራሱን ደህንነት በራሱ የሚጠብቅ ገዳይ ነው። እጅግ አስገራሚውና እስካሁንም በስፋት ያልተነገረው ሚስጥሩ ኢስካንደር በጉዞ ወቅት የሚለቃቸው ማታለያዎች ናቸው። የሚሳኤል መከላከያ ስርዓቶች ማለትም እንደ አሜሪካው ፓትሪዮት ያሉ ኢስካንደር ለመምታት በሚሞክሩበት ወቅት ሚሳኤሉ በድንገት 6 የሚሆኑ ትንንሽ መሳሪያዎች ይረጫል። እነዚህ መሳሪያዎችም በራዳር ላይ ሲታዩ ልክ እንደ ዋናው ሚሳኤል ሆኖ ስለሚታዩ የመከላከያ ሚሳኤሎቹ ዋናው ገዳይን ትተው እነዚህን ባዶ ማታለያዎች እንዲያሳድዱ ያደርጋቸዋል። ይህ የድመትና የጥ ጨዋታ ኢስካንደርን በዓለም ላይ ካሉ ሚሳኤሎች ሁሉ ልዩና የማያዝ ያደርገዋል። በዩክሬን ጦርነት የታየው ሌላው አስደንጋጭ እውነታ የኢስካንደር አይን ወይም ኦፕቲካል ሆሚንግ ስርዓት ነው። ሚሳኤሉ ወደ ኢላማው ሲቃረብ በውስጡ ባለው ካሜራ አማካኝነት መሬት ላይ ያለው ምስል አስቀድሞ ከተሰጠው ዲጂታል ካርታ ጋር ያጎዳድራል። በዚህ ምክንያት የጠላት ኃይሎች የጂፒኤስ ምልክቶችን ቢያውቁ እንኳን ኢስካንደር ግን የገዛ አይኑ ተጠቅሞ ኢላማውን አድኖ ይመታል። በዩክሬን ምድር ሩሲያን መሳሪያ ተጠቅማ በኪየቭና በኦዴሳ የሚገኙ እጅግ ጥብቅ ጥበቃ የሚደረግባቸውን የከርሰ ምድር የጦር ዕዝ ማዕከላት መውደሟ የምዕራቢያን ወታደራዊ አማካሪዎችን ክፉኛ አስደንግጧል። አንድ የኢስካንደር ሚሳኤል የደረሰበትን ቦታ ስንመለከት ፍንዳታ የፈጠረው ጉድጓድ ብቻ ሳይሆን በዙሪያው ያለውን የኮንክሪትና የብረት መዋቅር እንደ ሰም አቀልጦ መገኘቱ የመሳሪያውን አስፈሪ ኃይል ያረጋግጣል። ለምዕራቢያን ኢስካንደር ኤም የቀይ መስመር መተላለፊያ መስመር ሆኖባቸዋል። ሩሲያም ይህንን ሚሳኤል በቤላሩስ ምድር ላይ ማኖሯ የኔቶ አባል ሀገራት የሆኑትን ፖላንድን፣ ሊቱዌኒያንና ላትቪያን በደቂቃዎች ውስጥ አመድ የማድረግ አቅም ሰጥቷታል። ይህ ደግሞ አውሮፓውያን በዩክሬን ጉዳይ ላይ ያላቸው ተሳትፎ እንዲያጤኑ የሚያስገድድ የስነ ልቦና ጅራፍ ሆኗል። የኢስካንደር መኖር ሩሲያን በመከላከያ ረገድ ብቻ ሳይሆን በዲፕሎማሲውም ጠረጴዛ ላይ ሀያል አድርጓታል። ፑቲን የኢስካንደርን ቁልፍ በእጃቸው ይዘው ለምዕራቢያን የሚሰጡ ማስጠንቀቂያ በባዶ ዛቻ ላይ የተመሰረተ ሳይሆን በማንኛውም ሰከንድ አውሮፓን ወደ ጨለማ ሊቀይር በሚችል ተጨባጭ ኃይል ላይ የተመሰረተ ነው። ከዚህም ባለፈ የኢስካንደር ስጉር ባህሪ ሚሳኤሉን በራዳር ለመመልከት እጅግ አስቸጋሪ ያደርጓል። የሚሳኤሉ ውጫዊ አካል ራዳር የሚልካቸው ሞገዶች የሚመጥ ልዩ ቅብ የተቀባ በመሆኑ እንደ ንስር አሞራ በዝምታ መጥቶ ድንገት የመፈንዳት ችሎታ አለው። በዩክሬን ጦርነት ውስጥ በተደጋጋሚ እንደታየው ከሆነ የአየር መከላከያ ደወሎች ሳይሰሙና ማስጠንቀቂያ ሳይሰጥ የኢስካንደር ሚሳኤሎች ስልታዊ የሆኑ የኃይል ማመንጫዎችና የባቡር መስመሮችን ሲያወድሙ ተስተውሏል። ይህ የድንገት የሞት ስሜት በዩክሬን ወታደሮችና በምዕራቢያን ስፔሻል ፎርሶች ዘንድ ትልቅ ሽብርን ፈጥሯል። ሩሲያም ይህንን ሚሳኤል በየጊዜው እያሻሻለችው መሆኑ ደግሞ ስጋቱን የረጅም ጊዜ አድርገዋል። አዲሱ የኢስካንደር ኬ ስሪትም እጅግ ዝቅ ብሎ የሚበር ክሩዝ ሚሳኤል ታጠቀው ሲሆን ይህም የመከላከያ ስርዓቶችን ከታች ሾልኮ በመግባት ለመምታት ያስችላል። ኢስካንደር አሁን ላይ ዝም ብሎ አንድ ሚሳኤል ሳይሆን በርካታ ገዳይ መሳሪያዎችን አቀናጅቶ የያዘ የጥፋት ቤተሰብ ሆኗል።
ይህ ቴክኖሎጂ የበላይነት ሩሲያን በዓለም አቀፍ ደረጃ የማይበገር ወታደራዊ እንድትሆን አስችሏታል። የእስካንደር ኤም ታሪክ የሚያስተምረን ነገር ቢኖር በዘመናዊ ዓለም ውስጥ ሰላም የሚከበረው በሕግ ብቻ ሳይሆን እንዲህ ባሉ አስፈሪ መሳሪያዎች መሆኑ ነው። ምዕራቢያን አሜሪካንን ጨምሮ በቢሊዮን የሚቆጠሩ ዶላር አፍሰው ኢስካንደርን የሚመጥን መሳሪያ ለመፍጠር ቢሞክሩም የሩሲያ መሐንዲሶች ግን ቀድሞ የሄዱበት ርቀት አሁንም እንደ ትልቅ ተራራ ሆኖ ከፊታቸው ቆሟል። ኢስካንደር የሩሲያ ብሔራዊ ኩራት፣ የጠላቶቿ መርዶና የዘመናዊ ጦርነት ፍጹም የበላይ ሆኖ ይቀጥላል። የዚህ የብረት ተራራ ጥላ በአውሮፓ ላይ እስከተርከፈከፈ ድረስ የዓለም ፖለቲካም በዚሁ ሚሳኤል አፈሙዝ ስር መመራቱን ይቀጥላል። ዓለም አሁንም በስጋት ውስጥ ሆና የእስካንደርን እንቅስቃሴ ትከታተላለች። ምክንያቱም የአንድ ሚሳኤል ከተወረወረ በኋላ ወደ ኋላ መመለስ እንደማይቻል ሁሉም በሚገባ ስለሚያውቅ